ምን ያህሎቻችሁ ሼር ያደረጋችሁት ቪዲዮም ሆነ ፖስት እናንተ ካጠፋችሁት በኋላ ሌሎች ሰዎች ጋር እንደማይገኙ እርግጠኛ ናችሁ? ቆይ አንዴ፣ ዛሬ ልነግራችሁ የፈለግኩት ስለ ሚዲያ አሻራ ወይም ደግሞ ዲጂታል ፉትፕሪንት ነው። ምንድን የምታወሩ የምትሉ ሰዎች አጠፉም። ለማንኛውም ኢንተርኔትን ተጠቅመን ኦንላይን ላይ የምናደርጋቸው የትኛውም እንቅስቃሴዎች ላይክ ማድረግ፣ ኮሜንት ማድረግ፣ ፌቨራይት ላይ ማስቀመጥ፣ ሼር ማድረግ፣ ኢቭን ፖስት ማድረግ ጭምር የኛ የሚዲያ አሻራ ነው የሚሉ። አንዴ ፖስት ያደረጋችሁትን ነገር አጠፋችሁት ማለት ከእናንተ እንጂ ከፕላትፎርሙ ላይ ጠፍታል ማለት አይደለም። ያም ደግሞ የሚዲያ አሻራችሁን ስታሳርፉ ጥንቃቄ ወስዳችሁ ቢሆን የተሻለ ነው የሚሆነው። እስካሁን በነበረን ህይወት ብዙ ነገሮችን አድርገናል፣ ብዙ ነገሮች ሆነዋል። ከዚህ በኋላ ደግሞ ባናደርጋቸው ባይሆኑ ብለን ስለምናምን ምን እናደርግ ብለን ራሳችንን ከጠየቅን የመጀመሪያው ሼር ለማድረግ ከመሮጣችን በፊት ለምንና እንዴት ብለን እንጠይቅ። ሁለተኛ ያየነውና የሰማነው ወይም ደግሞ ርዕሱ ተቀምጦ ቪዲዮ ሰርቶለት ያየነውና የሰማነው ነገር ሁሉ ልክ ነው ማለት አይደለም። ያ ሰው ማን ነው? ምንድን ነው? ለምን አወራ? ይሄን ያወራበት ኢንቴንሽን ምንድን ነው? ስለዚህ ጉዳይስ እነማን ምን እያሉ ነው? የሚሉትን ነገሮች መጠየቅና መመርመር አይጎዳም።